ሃይ ጋይስ ጠጅ ለረጅም ዘመን ኢትዮጵያ ውስጥ ሲዘጋጅና ሲጠጣ የቆየ ባህላዊ መጠጥ ነው። ዛሬ እንዴት እንደሚዘጋጅ በዝርዝር ለጠጅ ትልቁ ግብአት ማር ነው። የምጠቀሙት የማር አይነት የጠጁን ኳሊቲ ይወስነዋል። ሰፈፍ ያለው ማር ለጠጅ ይመረጣል። ማሩ በውሃ ይበጠበጣል። የሁሉንም ልኬት የቪዲዮ ዲስክሪፕሽን ላይ አስቀምጥላቸዋል። ከዛም ቀስ ብሎ ውሃ እየጨመረ ማሩ እስከሚሟሟ ድረስና ሰፈፉ እስከሚለይ ይበጠበጣል። የምንጠቀምበት ዕቃ ንጽህና በጣም ወሳኝ ነው። ሁሉም ነገር በግራዋ ቅጠልና በውሃ ይታጠባል። ከዛም በወይራ እንጨት ዕቃው ይታጠናል። ቀጥሎ የተበጠበጠው ማር ወደ ዕቃው ይገለበጥና ለአንድ ቀን ተሸፍኖ ያድራል። ጠጁ ምን ያህል የአልኮል መጠን እንደሚደርስ ማወቅ ስለፈለግኩኝ ሪፍራክቶሜትር የሚባል ዕቃ በመጠቀም ድርቅ እስከሚል ድረስ ከፈላ 8% አልኮል እንደሚደርስ ያሳየኛል። ከአንድ ቀን በኋላ አጥለን ከሰፈፉ እንለየዋል። ከፈለጋችሁ ሰፈፉን አስቀምጣችሁ ጣፍ ልትሰሩበት ትችላላችሁ። ከዛ ደረቅ ጌሾ ዕቃ ውስጥ ከጨመርን በኋላ የበዘበጥነውን ማር አጥለን ዕቃ ውስጥ መልሰን እንጨምረዋል። ጠጅ ውስጥ እርሾ ወይም ከዚህ በፊት የተሰራ ጠጅ መጨመር ሂደቱን ያፋጥነዋል። ከዛ ከ1 እስከ 2 ሳምንት ያህል ይፈላና ወደ ጠጅ ይቀየራል። የምትፈልጉትን ያህል ሲፈላ አጥላችሁ ተጠቀሙት። የቀረውን ደግሞ ፍሪጅ ውስጥ አስቀምጡት። እንደምናስበው ከባድ አይደለም። ከያላችሁ ጊዜ ሰጥታችሁ ብትሞክሩት ልትወዱ ትችላላችሁ። ይመቻችሁ።